ቅጠል ይሰጣሉ እንደ የፍቅር ጓደኞች እኔ ኖ አይ በጓደኝነትም እያላችሁ ተሰጪው ነበር ራስን ሆኖ መኖር ጥሩ ምላሽ ሳይጠብቁ ግን ምላሽ ጭንቅ ነበር በውጪ ነው የምንገናኘው በውጪ ደረጃ ደግሞ እንትናት ነበር ድሩ እንዲያው ከፈታና እኔ ብዙም የፍቅር ህይወት ላይ ይሄ ቤት ጥልቅ ላይ እንደው እኔ የምመኘው ምንጭታህን የሚመጣው 8 ሰዓት አንዳንድ 7 ሰዓት 6 ሰዓት ላይ ተንኳክቶ ገሌ በጣም የምወደው አባባል አለ ለየትኛው ሰው ወንዝ መሻገር እንዳለብህ ጓደኝነትም እያላችሁ አንዳንድ ሰዎች እኔ አላውቅም ለባሌ እንጂ ምን ይፍቀድ እኔ እሰጣለሁ ረገጣ ይባላል እንዴት ዋላችሁ አደራችሁ አመሻችሁልን እኛ እናመሰግናችኋለን አብራችሁን ስላላችሁ እንግዲህ በዚህ ክረምት እኔ በቲሸርት መሆኔ ይገርማል ዘመንም እንደዛው ማሂ ያውቃበታለች ደስ ይላል እንግዲህ አብራችሁን እስካላችሁ ድረስ ክረምት አይደለም ሙቀት ነው ለኛ አብራችሁን ቆዩ ሰብስክሪፕሽኑ ላይ በደንብ ጠንክሩልን በጋራ አብረን እንቆይ አቤት ሚዲያ ፕላስ ሰብስክራይብ ይደረግ አቤት ሚዲያንም እንደዛው ሰብስክራይብ አድርጉልን አብረን እስካለን ድረስ ብዙ ስራዎችን በጋራ ምንሰራ ይሆናል በሐሳብ አስተያየቶቻችሁ ደግሞ ተመጠቁሙንም ነገር ካለ እንድትጠቁሙን እንጠይቃለን አብረን እንቆይ ወደ መጀመሪያው ቪዲዮአችን እንለፍ በምን ይሆን የዳንኩ ትናንት አመም ማርጎኝ የራስ ምታት ይዞኝ ባንዲት ቅጠል ቢጤ ዳበስሹ ግንባሬ ሞት ያሰኘኝን አጣሁት ህመሜ እኔ ግን ያልገባኝ ነገረ ብሂሉ ባንቺ ነው የዳንኩት ወይስ በቅጠሉ እውነትን ስቀላት ሰለሞን ሞገስ ፋሲል እውነትን ስቀላት ለእናት ይመስለኛል እና ድሮስ አይ ለሚስትም ሊሆን ይችላል ለሚስትም ይሆናል አዎ ለሚስት እኔ አሁን ባለቤት ሲያመው እንትን መጨቅጨቅ ለፍቅር ጓደኛ አይ አንተ መጋባት ደረጃ አልፎ ብትመጣ አይ ቅጠል ይሰጣሉ እንደ የፍቅር ጓደኞች እኔ እሰጣለሁ አይ ለባሌ ነው እንጂ ምን የፍቅር ጓደኛ ኖ አይ በጓደኝነትም እያላችሁ ተሰጪው ነበር እኔ አላውቅም በውጪ ነው የምንገናኘው በውጪ ደረጃ ደግሞ እንትናት ለቅጠል ደረጃ እኔ ብዙም የፍቅር ህይወት ላይ ይሄ ቤት ጥልቅ ላይ ነው ሴት አይደል ጋብስ ተባረክ እንደው ጓብቶ ሲያገኙት ነው ሰው ጥሩ እውነት ነው ግን እንደውን ዘመን በእንደዚህ ባለን ህይወት ማለት ከዚህ ከቪዲዮ ውጪ ባለን ህይወት ስንኖር ብዙም ለቅጠላ እንትን ይልሃል እምነት ያማራው ስለሆነ ትንሽ ይተናነቀዋል እንደው እኔ የምመኘው ምንጭታህና ዳማከሴ ሰጥቼ ላድንክ የኛን ዕውቀት ትንሽ ያጣጣላታል አዎ እውነት ይሰማኛል ወንጆ ግጥም ነው ግን ረገጣ ይባላል እውነትን ስቀላት ነው መጽሐፉ ቆንጆ ግጥም ደስ ይላል አንድ በጣም የምወደው አባባል አለ ለየትኛው ሰው ወንዝ መሻገር እንዳለብህ ወቅ አንዳንድ ሰዎች ትልቁን ወንዙን ስትሻገርላቸው ለአንተ ግን ትንሿን ኩሬ መሻገር ይከብዳቸዋል ለማን ውለታ መዋል እንዳለብህ ወቅ ህይወት ውስጥ ለማን ቦታ መስጠት እንዳለብህ ወቅ ምን ይባላል እንደዚህ ግን ከሆነ ለማንም ሰው ነው ቦታ ማሰጠው እንዴት ህይወት ውስጥ የሚጠቅም ሰው ለማግኘት በጣም ከባድ ነው አራታይ እንደዛ ይባላል እውነት እንዴት ነው እሺ አይ ከዛ ይልቅ ግን ማለት ፈራ ያረግም ወይ እውነት ነው አይ ከሱ ጋር ተያይዞ ሐሳብ ልሰጥ ነው ምንድነው መሰለሽ ራስን ሆኖ መኖር ጥሩ ነው ምላሽ ሳይጠብቁ ምላሹ ምንም ሆነ ምን አንቺ ግን ለህሊናሽ ደስ የሚልሽን ነገር ማለት ሰው ለሰው ሊያረግ ይገባል ብለሽ ጓደኛ ለጓደኛ ወዳጅነት ለዘመድ ለልጅ ለባል ሊደረግ ይገባል የምትይውን ነገር ማድረግ ጥሩ ምላሽ የጠበቅሽ ቀን ግን
ያኔ ነው ፊልም ያደረገው። ግን ምላሽ ጠብቆ ሳይሆን የዚህ ሐሳብ ምረጭ ሰው ምረጡ ነው። ግን እንደው ሰው ጨው ነው አይደለም፣ ቀመሽ ምናምን እኮ አይደለም። አንቺ አንድ ነሽ፣ ልትደርሽላችሁ የምትቻቸው ሰዎች ትንሽ ናቸው። ተባክኛለሽ ነው ሐሳብ ማለት ለሁሉም ሰው ላርግ ካልሽ ማለት ሁሉም የየራሱ አይነት ምላሽ ይኖራል። አንዳንድ ሰው አንቺ ካረክሽለትም በላይ እኮ ሊያረግልሽ ይችላል። አንዳንድ ሰው ጨራሽም ሊያረግልሽ ይችላል። አንዳንድ ሰው ደግሞ ስታረግለትም ግዴታ የሚመስለውም ሰው አለ። አዎ ልክ ነው። ስለዚህ ሴሌክቲቭ ብትሆኚ ቢያንስ እንትንሽን ትቀንሻለሽ ነው፣ ድካምሽ ይቀንሳል ቢያንስ። ግን ደግሞ የኔ ሐሳብ ምን መሰለህ፣ ከሆነ ሰው ጋር ስትሆን የዚያን ሰው ማንነት ቀድመህ አታውቅም። በጊዜያት በቆይታ ነው የዛን ሰው ማንነት የምታውቀው። ከዛ በኋላ ነው ወይኔ ከዚህ ሰውዬ ጋር ባልተዋወቅኩ፣ ወይኔ ለዚህ ሰውዬ ሁሉ ውለታ ባልዋልኩ፣ ወንዝ ባልተሻገርኩ የሚለው ሐሳብ የሚመጣው እሱ ባይመጣ ጥሩ ነው ባይዘው። የዛ ሰዓት ላይ የሚያልኩት ቀደም ያው የዛ ሰዓት ላይ መጠበቅ እኮ የዛ ሰዓት ላይ አብዛኛው ሰው እንድትጠላና ብቸኝነትን እንድትመርጥ ትሆናለህ። ለዛ ሳሚ ያለው ሐሳብ ያስኬዳል። አለመጠበቅ ማድረግ ብቻ ከዛ አለመጠበቅ። አዎ ግን ለሁሉም ሰው ደግሞ ማድረግ አትችይም ነው የምልሽ። አንድ ሰው ነሽ አንቺ። ስማ ህይወቱ ውስጥ እኮ ጥቂት ሰው ነው ሊኖር የሚችለው። አረ አይደለም፣ አንዳንድ ሰዎች ብኩን ናቸው። አንዳንዱ ለሁሉም ይላል ባይዘው። ምንድነው በነጭ አፍ ልናገር፣ ይቅርታ በፈረንጅ አፍ ልናገርና አውሮት ተረጉማለህ። a friend of everybody is a friend of nobody ይባላል። የሁሉ ጓደኛ የለውም እንደማለት እና ለሁሉ ልድረስ፣ ለሁሉ ልሁን፣ ለሁሉ የሚል ሰው የራሱን እንኳን የልብ ወዳጅ የሚያጣበት ጊዜ አለ። እሱን ነው ትልቁ ነገር የእውነት ለቤት ቀጋ ለውጭ አልጋ ምንሆን ሰዎች አለን። ቤት አጉድለን፣ ቤት አስቀይመን፣ ቤት ጊዜ አልሰጥ ብለን ሁሉ ነገራችን ግን ለውጭ ወጣች ሰዎች አለን እና እነዛ ሰዎች ናቸው ከኛ ጋር የሚታመሙት፣ ከኛ ጋር የሚታረዙት፣ ከኛ ጋር የሚጠሙት እና እሱም ላይ ትኩረት እንድናረግ ይሄ መልእክት በቃ የእውነት አንዳንዴ ደስ ሲላችሁም አብሮ ደስ የሚለው ቤተሰብ ነው። የራሳችሁ ልጆቻችሁ፣ ወንድም እህቶቻችሁ፣ እናት አባት፣ እንደዚህ አንዳንዴ ራቀም ሲል ራሱ ቤተሰብ እንደምትጠብቀው አታገኛቸው። እንደውም ጠላት አትለው ወዳጅ አትለው ጠላት የሚባሉ ሰዎች አሉ። ብዙ ጊዜ በሰርግ ወቅት ነው የምታያቸው። ሰርግ ወቅት ላይ አንደኛ ሰርጉን የሚያምሱ አክስቶች ይገጥማሉ። የእውነት እኮ ለሚያያቸው ሰው ከአንተ ቅርብ ናቸው፣ አሰራራቸው ለአንተ ቅርብ ይሆን፣ ግን ዲፕ ኢንሳይድ ለጥፋት የሚሰማሩ እንደዚህ ያክስት ልጅ ያጎት ልጅ ምን እንደዚህ የተባለ ይገጥማሉ። እና እንግዲህ ብዙ ሰርገኞች ታሪክ አስታወስከኝ። አንዲት ጓደኛዬ በቅርቡ ነው ያገባችውና ማንም የደረሰላት ሰው የለም። ጓደኛዬ ስለሆነች ብዙ ነገር አውቃለሁ። እንዲህ ተማሪም እያለች ብዙ ዋጋ ከፍላ ነው የኖረችውና በተማሪነት ወቅት 10 ብር ሰጥቷት የማያውቅ ሰው ሽማግሌ ሊላክ ነው ሲባል ተቀምጦ ነበረ እንትን ላይ ማለት ነው። እና በቃ ሲያስነሳ የነበረው አቧራ ዘራፍ ሲል ነበርና በጣም እየታዘብን ነበረ። እኔና እሷ ነን ብዙ ነገር የምናውቀውና በቃ ከዳር ላይ ቆመን ወይ መድኃኒዓለም ለምን እሷ ስትማር 10 ብር ሰጥቷት አያውቅም። ኢቭን በቃ ምን በላሽ፣ ምን ጠጣሽ፣ ምን እየተሰማሽ ነው ብሏት አያውቅም። ፈርዶ ወንድሟ ነው ግን እና ግን ለሰርጓ ቀን ግን እንትን ሲል ነበረ። በእርግጥ ጥሩ ነው፣ ቢያንስ የሚወስዳት ባሏ ያከብራታል። ውስጥ ሚስጥሩን ካላወቀ ነገ በሂደት ቅድም የዛሬ ሳምንት ዝካለ እንደሰራ ነው በቆይታ መናናቅ የሚባለው ነገር ካልመጣ በስተቀር ለባሏ ጥሩ ነው። ቤተሰቦቿ አያስነኳትም ብሎ የማክበር ነገር ሊመጣ ይችላል። ግን ውስጥ ሆነ ለምትኖረው ሰው ይከብዳል። ግን ምንድነው ጥቅማቸው? ለማስፈራሪያ ይሆናል። በቃ ብቻም ሰው ሙሉ ለሙሉ አይጠቅምም፣ ሙሉ ለሙሉ ይጠቅማል አይባልም። ለዛ ነገር ተጠቀሚ ምናት ታፊያቸዋለችና ይሄ ነው እንግዲህ እንለይ ነው። እና ደግሞ ወንዝ ማንሻገርላቸው አሉ። በፍጹም በባሻገር ዝም ብለን የምናያቸውም ሰዎች እንዳሉ ይታወቅ ነው። እንግዲህ አሪፍ ሀሳብ ነው። እናቴን ከማን አላፈስኝም ላሳሽ ደግሞ ገናማ ምን ተሰምቷት ነው ግን እንደዚህ ገና ልጅ ናትና ምን ገብቷት ነው? ምን ተሰምቷት ነው? አንዳንዴ ልጆቹ ያለ እድሜያቸው እያደጉ ያለው የእውነት ፎልስ አደልት የሚባለው እውነተኛ ያልሆነ
እድገት ምን ይባላል አማርኛ ራሱ አለው የልጅ ነገር ሁለት ፍሬ አንዱ ብስል አንዱ ጥሬ ይባላል እና በሆነ ነገር ብስል ይሉብህና በሌላ በኩል ደግሞ ያው ልጅነት አይደል ወጣ ገባ ምናምን ይኖራል እንግዲህ ከእናቷ ጋር ተይዞ ምናልባት በጋራ አብራም የማሳለፍ ነገር ሊኖራት ይችላል መስማት የሌለባትንም ነገር ልትሰማ ትችላለች ምናምን እና ልጆች ማወቅ ብቻ ያለባቸውን ነገር እንዲያውቁ ብናደርግ ጥሩ ነው ከእድሜያቸው በላይ አሁን ብዙ ልጆች ላይ መሰረት ያደረጉ ማህበራዊ ትስስር ገጽ ላይ የሚለቀቁ ቪዲዮዎችን እያየን ወላጆች ልጆቻቸው ላይ የሆነ ተጽዕኖ እያሳደሩ ቃል በቃል እያስጠኑም ሊሆን ይችላል ምናምን አንደበታቸውን እያዋሷቸው ሲናገሩ ምናምን ታያለ እንግዲህ ለእናቷ ባላት ፍቅር ማልቀሷ ምኗ ከእድሜዋ በላይ ስለሆነች ነው ምናምን ለማለት አይደለም በርግጥ ጠቅላላ ወደዛ ወስድም ግን አንዳንዴ ማወቅ የሌለባቸውንም ልጆች ከእድሜያቸው በላይ ከማገናዘብ ከሚችሉት በላይ ያዩና ያጫና ይፈጥራል እና በጣም ስስ በትንንሽ ነገሮች እንደ ፍራጃይል ለምን ተሰባሪ የሞን ነገር ውስጥ ይገባሉና ለእያንዳንዱ ነገር ፍንቅል ብሎ የሚወጣ ወዲያው ደራሽ የሆነ ጎርፍ የሆነ እንባ ምናምን እዛ ስሜት ጋር ለመድረስ የሆነ የተጎጂነት መንፈስ እንዲኖራቸው ምናምን ያደርጋልና ለዛ እንደው ልጅ አስተዳደግ ነው ከልጅ አስተዳደግ አንፃርም ብቻ ሳይሆን እንዲሁ ለህይወትም እንትን የሚለው መጽሐፍ ቢነበብ እላለሁ ለኔ ስለጠቀመኝ ምን ሆኛለሁ የትግስቱ አልተንጉስና የቴድሮስ መጽሐፍ በተለይ ነው አሁን ልጄን ሳየው እሷ የጻፈቻቸው ጽሁፎች አሉ ትራውማ የሚመጣው ከልጅነት ነው የሚሉና ልጆች አስተዳደግ ላይ ኃላፊነት የሚወስዱ ልጆች አሉ ለማኝ የሚሆኑ ለማኝ ማለት ይቅርታ ጠያቂ የሚሆኑ ልጆች አሉ እንደነዚህ አይነት ልጆች ደግሞ የሚፈጠሩት ኩርፊያ የተለመደበት ቤት ውስጥ ሲሆኑ ተለማማጭ የሚሆኑ እነዚህ ነገሮች በዝርዝር ተቀምጠዋልና ወላጆች ያን መጽሐፍ ብናነበው ትንሽ ልጆቻችንን ምን ማውራት እንዳለብን ምን ይሄንን ከዚህ ልጅ ጋር ያገናኘ ነው አይደለም ግን እቺ ልጅ በዚህ እድሜዋ ዘፈኑ ዝም ብለ ልዘፍነው የምትችለው ዘፈን ነው እንጂ እንደዚህ ገብቶ እያልክ ምንድነው እንዲሰማት ያደረገው ነገር አለ አሁን በጣም ልጆች እየጠፉ ነው ኢትዮጵያ ጠንካራ እንድትሆን ምን ታደርግ ሲባል ወተት ተጠጣ የሚሉ ትውልዶች እየጠፉ ነው አሁን ላይ እውነቴን ነው ልክ እንደዚህ አይነት ጥያቄ ሲጠየቁ ወደ ፖለቲካው ስመጣ የሚል ትውልድ ነው እያፈራን ያለ ነው እና ልጆች እንደ ልጅ መሆን መቻል አለባቸው ብለን ያው የኔ ልጅ ባለፈው ኤቢሲዲ ያስጠናው ነበር አስቤው አላቅም ለማስጠናት ግን በባለፈው ትምህርት ቤት ምናምን ስሯሯጥ እንዲ ከደከምኩማ ቢያንስ ኤቢሲዲ ይቻል ብዬ ገዛውለትና ከኤ እስከ ዜድ ድረስ በልመና አስባልኩትና ሁለተኛ ደገና አለ ከዛ አው ደገምለ የጫበዛሹ ብሎ ይተቶኝ ሄደ ከዛ ቤቱ ስለምታገኝ እንዴ ማሚ ያበዛችው አላት ማለት እንደዛ ስላለኝ አልከፋኝም እውነት ለም በቃ ይሄ የልጅ ባህሪ ነው ልጄ እኔም እንዲሆን የምፈልገው እንደዛ ነው እንደ ልጅ በቃ እንደ ልጅ ለማንኛውም ልጆች እንደ ልጅነታቸው እንዲሆኑ ብንፈቅድ ምክንያት ብንሆን ጥሩ ነው ወላጆች እናስተውል እንደ ኩርፊያችንንም ሐዘናችንንም መንግስት ያበሳጨንንም ስራ አስኪያጅ ያበሳጨንም የትዳር አጋራችን ያበሳጨንንም በእነሱ ፊት አናውራው እነሱ ልጅ ሆነው እንደ ልጅ እንዲያድጉ እድል እንስጣቸው አንዳንዴ የስነ ልቦና ማማከር ስራችን ላይ ወይም የቃል ህክምና ላይ የሚመጡ ልጆች አሉ እኔ 2-3 እንደዚህ የገጠሙ ልጆች የነሱ መምጣት ለወላጆቻቸው መለያየት ምክንያት እንደሆነ የሚያስቡ ልጆች ገጥመውኛል እኔ ባለወለድ እኮ እናቴና አባቴ አይጣሉም ነበር አይለያዩም ነበር ያለች ህፃን ልጅ ገጥማኛለች እናትና አባቴ ፍቅር እንደነበራቸው ይነግሩኝ ነበር አሁን የተለያዩት በእኔ ምክንያት ነው ደግሞ ያለም እንደዚህ ልጅና ይሄን ያህል ድረስ ልጆቹን በማይገባቸው ነገር ውስጥ እየከተትን እኛ በተፋቀርን እኛ በተዋደድን እኛ ቂቤን ንጥበስ በጋራ እንብላ በጋራ እንዲንሆን እንዳላልን በኋላ ልጆችን ለዚህ ተጠያቂ እንደሆኑ እንዲያስቡ ራሱ ማድረጉ ራሳቸውን ስተት አድርገው እንዲያስቡ የስተት በቃ የስተት መገኛ እንደሆኑ እንዲያስቡ ባናደርግ ጥሩ ነው በቃ ለልጆች የሚገባቸው ብቻ እኛ እንደ ወላጅ ስንነጋገር እንደ ባልና ሚስት ስንነጋገር ለብቻችን
ጊዜ ወስደን ለብቻ ልጆች ሊሰሙ የሚገባው ነገር አለ፣ መስማት የሌለባቸው ነገር አለና ይሄን ነገር ቢታወቅ በጣም ጥሩ ነው። ጥንቃቄ ይደረግ ነው። የምንሰራው ለተሻለ ኑሮ እንጂ ከናንተ ለመብለጥ አይደለም። ተፎካካሪ አድርጋችሁ አትመልከቱ። ብልህ ሰዎች ጎረቤቴ መኪና ይግዛ፣ ሲያመኝ ሆስፒታል ያደርሰኛል ይላሉ። ከጎናችን ያለው ሰው ሲያልፍለት ጥቅሙ ለኛም ነው። ቀላል ምሳሌ መብራት እንኳን ሲጠፋ ሰፈር ውስጥ ወይኔ እኔ ራሴ እውነቴን ነው ጠፍቶ የኔ ቤት ዘልዬማ የጎረቤቴ ነው ካልጠፋ ይደብረኛል። ይቆያል ነው የምትይው። አሁን ከፍሎ ከጠፋ አንዱ ቤት ኖሮ አንዱ ቤት ሳይኖር ምናምን ከሆነ አይመጡልንም ለማምጣት በቃ ግን ደግሞ ከሱ ይልቅ እንጀራ ላይ መጋገር የመብራት ኃይል ችግር ነው ወይስ የኛ ችግር ነው? አይ ይሄ ከዚህ ጀምሮ ያየነው ነገር እኮ ትበላብሻለች ቢ ተብላ አድገ ውሮ ትበላለች። አይ እውነት ነው ጨርሽ። አይ አይምሮአችን ግን ጎረቤቴ ጋር ካለ እኔ ጋር እንጀራ ባይኖርም እዛ ጋር እጄ ጋግራለሁ የሚለው አስተሳሰብ የለም አይምሮአችን። በቃ እኔ ጋር ከጠፋ ለምን እዛኛው ኖረ ብዬ ስቃጠል ውላለሁ። ከዛ ታዘባለሁ ግን ራሴ የሆነ ሰዓት ላይ ልክ ነው። ብዙዎቻችን ፉክክር እናደርገዋለን ህይወታችንን። የሆነ ቦታ ላይ ገቢዎች ከተናገሩት ነው የምነግርህ። እናንተ አካባቢ ግን ጎረቤቶቻችሁ ጤነኞች ናቸው? ለምሳሌ የቀን ገቢ ግምት ምናምን ይገመታል። ሲገመት ለኔ አግባብ አይደለም እንዴ ተገመተው አይደለም ከኔ ኩል ወይ ከኔ በላይ የሚሰሩት ነገሌ እንዲ ተገምቶ የኔ እንዴት እንዲው አየ ስለራስ አይደለም ጉዳዩ። አንዳንዴ ምን አለ ይባላል ላንተ ያደረኩትን ለጓደኛ እጥፉን አደርግለታለሁ ሲባል የኔን አንድ አይና አጥፋው እንዳለው ሰው ማለት የጓደኛ ሁለቱም እንዲጠፋ ሰዎች ከማግኘት ይልቅ በሌላው ማጣት የመደሰት ዝንባሌ በጣም ይታያልና በጣም ይሄ የእውነት በጣም ሊቀረፍ የሚገባ ነገር ነው። በቃ እንዳለው እኮ ነው። አንድ አካባቢ ላይ ማቃቸው አንድ አባት መኪና ከአካባቢው እሳቸው ብቻ ነው የነበራቸው። የሚገርም አንድ ቀስት ናት የመጀመሪያ መኪና ቀስት ወይም ዳትሰን 127 የሚለው ሞዴል ከመጣ በኋላ ቀጥሎ የመጣችው ቀስት ናት። በቶዮታ መኪና ነው መኪና እና እሷ መኪና ብዙዎች ለምጥ ሲያጣድፋቸው ምን ሲላቸው አንዳንዶቹ እዛው መኪና ውስጥ የተገላገሉ አሉ አጽድተው ምን ብለው እንደዚህ እና የሆነ ወቅት ላይ ልጃቸውን በሚድሩበት ሰዓት ሙሉ ወርቅ አለበሳቸው ጎረቤቱ አዋጡ የእሳቸው መኪና እንግዲህ ገሌ ገባ አልገባ ሙሉ ተብሎ ይነጋገሩ ነበር እዛ አካባቢ። ያቺ መኪና ስትገባም ስትወጣም ብርቅ ናት ለሰፈሩ። ግን እንዴት መኪና ኖራቸው ብሎ የሚተክን ሰው ቢኖር በዛ ሰዓት አስቢ ኮንትራት እንዲ አሁን ላዳዎች ምናምን በፊት በነበር አሁን እንኳን የሜትር ታክሲ ነገር ስላለ ደውለሽ ምናምን ጠራያለሽ። በፊት አሁንኛ ሰፈር ወደ ቁልቁለት ነበር ወደታችና ላዳ ኮንትራት ለሚያዝ ማለት ነው ግማሽ መንገድ ሄደሽ ነው ላዳውን እየበረረ ሲሄድ አስቆመሽው ዋጋ ተነጋግረሽ መንደር ደግሞ ይዘሽው የምትወርጂ ከዛ እሱም ዘና ብሎ ነው የሚተምንልሽ ገንዘብ የሚነግርሽና አሁን ጥሩ ነው ነገሮች ተስተካክለዋል። ያኔ ግን ጭንቅ ነበር። ሰው ይታመማል ድንገት ምናምን የሚመጣው 8 ሰዓት አንዳንድ 7 ሰዓት 6 ሰዓት ላይ በር ተንኳክቶ ገሌ ገሌት እንዴት እናታማለች ወደ ሆስፒታል እንወሰዳት ወዲያው ጋቢ ተለብሶ ምናምን ላጥ ብሎ ሄዶ አድርሶ አሁን እንኳን የለም እንደዚህ አይ ይሁን ግን ይኑረው እኮ ጎረቤት ቤተሰብ ይኑረው። አዎ እንዴ ባይሆን እኔ ብቸገር አልበደረው ነው በደም እኔ ቢኖር አልበደረውም ስለእውነት ነው አንቺ ቢኖርሽ አልበደረው በመኖሩ አይደለም መበዳደሩ እና ይሄ አይነት አስተሳሰብ እንደው ግን መበዳደሩን ቀርቶብህ ዘመን የራሱን ህይወት ነው የሚኖረው እኔ ራሴን ህይወት ነው የሚኖር የምችለው ነጥለን ማየት ብንችል አንዳንዴ ምቀኝነት ውስጥ የሚከተን አጉል ፉክክር ነው ብዬ አስባለሁ። ለምሳሌ አንዲት ጎረቤቴ ወይም ጓደኛዬ ከኔ ተሻለ ህይወት ስትኖር እኔ እኮ ላላገኘው ይችላል እሷ እየኖረች ያለችው ህይወት ተረዳይ። ስለዚህ ማህሌት የምታገኘው ኑሮ ምንድነው?
ብሎ የራሴን ህይወት ማግኘትና ከመሀሊት ጋር መፎካከር ወይ ከባሌ ጋር መፎካከር ለምን ሁለታችንም አንድ ስለሆነ ተረዳኸኝ ፉክክር ሚለው አሁን አሉታዊ ተጽዕኖ ምንድነው መሰለሽ አሁን የትዳር አጋር ያው አንድ ነው አንቺ ማለት እሱ ነሽ ስለዚህ በጋራ ከትናንቱ ማንነታችን የዛሬው ከዛሬው ደግሞ የነገው እየተሻሻለ እንዲሄድ ፉክክር ከራስ ጋር ማድረግ የትናንት ማንነቴ የዛሬው የነገው ደግሞ ያሉ ከራስ ጋር ያወዳደሩ ከፍ ያሉ ለመሄድ መሞከሩ ጥሩ ነውና ወደ ሌላ በቀሰርን ቁጥር አሉታዊ የሆነ ሐሳብ ነው የሚመጣው እና አግኝታችሁናል ሐሳብ አስተያየት ላይ እስኪ አኖሩልን እኛ ቀጥለን ወደ ጉድ መሸፈን ይችል ነበር ድሮ እንዲያው ከፍታ አለብኝ ዘንድሮ እንዲያው ከፍታ አለብኝ ዘንድሮ ልቤስ ጉድ መደበቅ እንዱ ነው ከያድሮ ከፍት ያለው ወደ ነው ዘንድሮ ከፍት ያለው ወደ ነው ዘንድሮ አለቀ ጥሩ ድምጻዊ ቆንጆ ይሄ ልጅ ነበረ ስፈልግ የነበረው በነገራችን ላይ እኛም ላይ ለመጋበዝ አንዴ ብቻ ነው የተጋበዘውና ስፈልግ ዛሬ ተገኘ አሪፍ ነው በጣም ድምጽ ቆንጆ ድምጽ አለው በተለይ የኤፍሬም ዘፈኖች ለድምጹ በጣም ስክት የሚናቸው የኤፍሬም ድምጽ እንደምናውቀው በጣም ከባድ ድምጽ ነው የሚያወጣው እንዲህ ብዙዎቹን አንዳንዴ ግጥሞቹን ወደ መጨረሻ መድፊያው ላይ ዘፈኑ ወደ ማጠቃለያው ላይ የሚያነሳቸው ነገሮች በጣም ደጋግማ አድምጠ ምን ብለህ ከሰው ጋር ተመካከረ ምናምን ነው እንጂ የምትጽፈው በጣም ከባድ ቃላት ናቸውና ድምጹም በጣም ልዩ ነው ይሄ ልጅ ደግሞ ሌላው ሳሚ ባሪያው የሚባል ነበር እንደውም አልበም ሙሉ አልበም እሱ ሪዩኒየን ያለው ኤፍሬም አልበም ከመውጣቱ በፊት ያወጣ ልጅ ነበር ከዛ ቅራኔ ተነሳ ምን ተባለ በህግ ንዳይኛም ተብሎ ብዙ አቧራ ተነስቶ ነበር ሳሚ ባሪያው ራሱ እየዞረ ለሸጠላቸው ሰዎች ለሸጠላቸው ቦታዎች እየሰበሰበ ማስወገድ ጀመረ በጣም ይቅርታ ጠይቆ ምን ብሎ የሱም ድምጹ በጣም ነበር የሚያምረው አሁን ይሄ ልጅ ደግሞ እንግዲህ ሁለተኛ ማለት ሳሚ ባሪያው ቀጥሎ ድምጹ በጣም የሚያምር ኤፍሬምን የሰራ ነውና እናመሰግናለን